neba mashamotu neba mashikare baro mashamotu neba mashamotu neba nogoya jolleba mashamotu neba ሰላም ጤና ይስጥልኝ የተወደዳችሁ የካፋ ቴሌቪዥን ተከታታዮቻችን እንኳን ለካፈቸው ብሄር የዘመን መለወጫ በዓል ማሽቃሮ በሰላም አደረሳችሁ። እንግዲህ ማሽቃሮ በተለያዩ ኩነቶች እየተከበረ ይገኛል። በፌስቲቫልና በፓናል ውይይት ተከብሯል። እንግዲህ ዛሬ በቦንጌ ሸምበቶ እጅግ በደመቀና በአማረ ሁኔታ እየተከበረ ነው የሚገኘው። ማሽቃሮ እንግዲህ በካፈቾች ዘንድ እጅግ የሚወደድ ታላቅ በዓል ነው። በዚህም በዓል የተጣላ የሚታረቅበት እንዲሁም ደግሞ የተለያዩ ባህላዊ ኩነቶች የሚታዩበት ነውና እጅግ የሚናፈቅ በዓል ነው። እንግዲህ ይሄን በዓል ለማክበር ከውጭም ከሀገር ውስጥም የብሔሩ ተወላጆችም ተሰብስበው በደመቀ ሁኔታ እያከበሩ ነው የሚገኘው። የዘንድሮ በዓል ደግሞ እጅግ ልዩ የሚያደርጓቸው እንግዲህ ጉዳዮች አሉ ማለት ነው። ከነዚህ መካከል የንጉሱ ዙፋንና ዘውድ ወደ ሀገሩ የተመለሰበት እንዲሁም ደግሞ የህዳሴያችን ግድብ በተጠናቀቀበት ማግስት መከበሩ እጅግ ተወዳጅና እንዲሁም ደግሞ የተለየ ያደርገዋል ማለት ነው። ክቡራትና ክቡራን በዚህ በዓል ወጣቶችና ማሽቃሮ ምን ይመስላል፣ የወጣቶች ስሜትስ ምን ይመስላል የሚለውን ወደ እናንተ የምናደርስ ነው የሚሆነው። ፕሮግራሙን በመምራት ቤቴሌም መምሩ አብሬያችሁ ቆይታን የማደርግ ነው የሚሆነው። በካሜራው በኩል በላቸው ባሮ እንዲሁም ከሌሎች የስቱዲዮ ባለሙያዎች ጋር በመሆን ወደ እናንተ የምናደርስ ነው የሚሆነው። በድጋሚ መልካም በዓል ይሁንላችሁ። በቅድሚያ እንኳን አደረሰ። ስምህንና የመጣበትን አካባቢ እንተዋወቅ። እንኳን አብሮ አደረሰ። ስሜ ዘውዴ እባላለሁ። ግንቦ ወረዳ ላይ ነው። እሺ፣ እናመሰግናለን። እንግዲህ እዚህ የማሽቃሮ በዓል እንደምታየው በደመቀ ሁኔታ እየተከበረ ነው የሚገኘውና እዚህ በመገኘት ምን ስሜት ፈጠረልህ? እጅግ በጣም ደስ ይላል። እንግዲህ ይሄ በዓል ዛሬ ስናከብር ከቀበሌ ጀምረን ወረዳ እያልን ዛሬ ኢንድ ነው እስከመጨረሻ ዛሬ የምናከብርበት ነውና የራሱን ስርዓት አለው። ለምሳሌ ይሄ በዓል ስናከብር ምን እናስታውሳለን የሚለው ነገር ቀደምት አባቶቻችን እንዴት አካባቢ እንደመሩ እንዴት አዝመር ወራትን እንዴት ቆጥሮ እንዴት ዓመትን እንደሚያሳልፉ ብዙ የሚያስማሳዮች አሉና ትላንት እንደተባለው ያው ፌስቲቫል አክብረናል። ዛሬ ደግሞ እዚህ ላይ አጠቃላይ ሁሉም ባማከለ መልኩ ቦንጌ ሸምበቶ ላይ እያከበሩ ነው ያለነው። ስሜ ባዩሽ ተስፋ ይባላለሁ። የዚህ የቦንጋ ከተማ ተወላጅ ነኝ። ዛሬ እዚህ በዓል ላይ በመገኘቴ በጣም ደስ የሚል ስሜት ውስጥ ነኝ። በዓሉ በእንደዚህ አይነት ሁኔታ ድባብ ሲከበር ማየት በጣም ነው የሚያስደስተው። ምክንያቱም ሌሎች አካባቢዎች ላይ እንደሚከበረው ሰፋ ብሎ ድባቡ እንዲህ በመከበሩ በጣም ደስ የሚል ነገር ነው ያለው። የህዝቡ አቀባበል አመጣጡ ያለው የበዓል አከባበር ስርዓቱ በጣም አጓጊና ደስ የሚል ነው። ስሜ ካስሽ ኬሮ ይባላል። ከቦንጋ የመጣሁት በጣም ደስ ይላል። እኔ በበኩሌ እኔ እንጃ የዘንድሮ ይለያል። ስሜ ቅድስት ታፈሰ እባላለሁ። የመጣሁት ከሾንዴ ወረዳ ነው። በጣም ነው ደስ ያለኝ። ህዝቡም እንዳለ የባህል ልብስ ለብሶ አሸብርቆ በማየት እጅግ በጣም ደስ ብሎኛል። ስንታየው አድማሱ ይባላል። የመጣሁት ከዚህ ከቦንጋ ከተማ። በጣም የዘንድሮ ደግሞ ለየት የሚያደርገው አንድ ሁሉን አቀፍ የሆነና አንድነትን ያመጣ አንደኛ የንጉሱን የቆየ የንጉሱን ስርዓት የሚያከብር የንጉሱን ቆብ የንጉሱን ዋንጫ የንጉሱን ቆብ የሚያስከብርና አንድነትን ያሰፈረ ነው ብዬ ወጣትም ከሽማግሌም ከአዛውንትም ከእናቶችም ከአባቶችም አንድነትን ያሰፈረ ነው ብዬ ለየት ያለ በዓል ነው ብዬ ዘንድሮን አምናለሁ። አጥናፉ ታደሰ የመጣሁት ከቦንጋ ከተማ ነው። በጣም ደስ ብሎኛል። በዓሉ ያው የኛ በመሆኑ የካፋ በመሆኑና ካፈቾ በዓል ሁሉንም ያማከለና የራሳችን ኩራታችን የራሳችን ታሪክ በመሆኑ በንጉሳችን አከባበር በነበረው ስለሆነ ዛሬኛ ትውልደኛ የሆነኛ ያን በዓላችን እያከበርን ለማክበርና ድባቡን ለማየት ደስ ብሎኝ ነው የመጣሁት። እጅጉ ብርሃኑ እባላለሁ። ከቦንጋ ከተማ አስተዳደር ነው የመጣሁት። እጅግ በጣም ደስ ብሎኛል። ይህ ማለት ካፈቾች አዝመራቸውን ጨርሰው የዓመት ሪፖርት ይዘው ለቀጣይ ደግሞ ወደ መጡበት አቅደው የሚሄዱበት መድረክ ስለሆነ ይሄ ብቻ ሳይሆን ሁሉም ዜጎች ወጥተው እርስ በርስ የሚተዋወቁበት የሚገናኙበት በመሆኑ እጅግ በጣም ደስ ብሎኛል። ስመራ ይመድ ይባላለሁ። ከቦንጋ ነው የመጣሁት። በጣም ትልቅ ደስታ ነው የተሰማኝና የዘንድሮ በዓል በጣም ትልቅ ሁኔታ የተከበረ ያለ ነው የሚገኘው። በጣም ደስ ብሎናል። የመጣሁት ከጨና ወረዳ ነው። ስሜ ኤደንጋው ይባላል። በጣም በሚገርም ማለት ይሄ ዓመት በጣም ለየት ባለ ሁኔታ ድምቅ ባለ
እና በጣም እጅግ በጣም ማለት በቃ ከፋነትን እና የአካባቢን ባህል ሰው አውቆት በጣም በሚገርም ሁኔታ በተዋበና እጅግ በጣም በሚያምር በባህል ልብሳችን ደምቀን ተውበን ሰዎቹ ስለወጡ ሁላችንም ወረዳዎቻችንን ወክለን እንደ ከተማ አስተዳደሩም እንደ ቦንጋ ክልሎች ሁሉን ያማከለ ነውና እጅግ በጣም እኔ መግለጽ አቅቶኛል። በጣም የሚገርም በዓል ነው። ስሜ ትግስቱ ደበበ እባላለሁ። ያው እዚህ አካባቢ ነዋሪ ነኝ። እዚህ ቦታ መገኘት በጣም ደስታን የተሰማኝ ይሄን ስልሽ ያው ይሄ የከፍቾ ዘመን መለወጫ በዓል በጣም በጉጉት ስንጠብቀው የነበረው የቅድመ አያቶቻችን ቀድሞ የነበሩ አባቶቻችን ሲያከብሩ የነበሩት በዓል እንደመሆኑ በመጠን አንዳንድ ያው በፖለቲካ ምክንያት ተቋርጦ የነበረውን አሁን በሰፊው እያከበርን ያለንበት ሂደቶች አሉ። ይሄ በዓል ደግሞ በጣም ከሌላው በዓል ለየት የሚያደርጋቸው ነገሮች አሉ። በሀገራችን ደረጃ አባይ ግድብ ወይም ህዳሴ ግድብ በተመረቀበት ማግስቱ እያከበርን ያለነው መሆኑ በጣም አስደሳች ነው የሚል የግል ስሜት አለኝ። በመቀጠል ደግሞ ጠፍቶ የነበረው የንጉሳችን ክሮውን ወይም ዘውድ እና መቀመጫቸው መጥቶ ያ በአይናችን ያየንበትና እኛ በወጣትነታችን ደግሞ እንዲህ አይነት ታሪክ እንደነበረ ቀጣይም ደግሞ የሚመጡ ትውልዶችም እንዲህ አይነት ነገሮች እንደነበሩን የሚያዩበት መሆኑ በጣም ካሉት ነገሮች አስደሳች ነው የሚል ሀሳብ ነው ያለኝ። ስሜ ቤዛዊት አስራት ይባላል። የመጣሁት ከጊምቦ ወረዳ ነው። የተለየ ስሜት ነው የተሰማኝ። ያው መሽቀሬ ባሮ ያው ከዚህ በፊትም እየመጣን እናከብራለን። የዘንድሮው ግን ያው በብዙ ነገር የተለየ ነው። ያው አንደኛ ያው ቀደምት የንጉሳችን ዘውድም የመጣበት ሌሎች ሁነቶችም የተከናወኑበት ነውና እጅግ በጣም ከበፊቱ ደምቆና አምሮ በጣም ደስ በሚል ሁኔታ ነው ያገኘሁት። ያው የዚህ ፕሮግራም ተሳታፊ በመሆኔም በጣም ደስታ ተሰምቶኛል። ወጋሪ ገብረስላሴ ባለው ከመጣሁት ከገዋታ ወረዳ እኛ ከዛ ከቀበሌ ጀምር እስከ ወረዳ ስናከብር ነበረው በዓል ነው ዛሬ አከብርናለውና በጣም ብዙ ስሜት አለ፣ ተሰምቶናል፣ ደስተኞች ነን። ቀጣይ ደም ያጠፋነው ጥፋቶች በእኛ እየጠፋለው ባህል የኛ ወግ መሽቀሮ የኛ ባህል መሆኑ ተረድተን ለትውልድ ለማስተላለፍ እየሰራን ያለው ለአንድ ሀገር እድገትም ለአንድ ሰው እድገት ሂስትሪ ያስፈልጋል፣ ባህል ያስፈልጋል። ከባህሉንም መነሻው ባህሉን ያላወቀ ምንም ሊያውቅ አይችልም። መነሻውን ካወቀ ነው ያው የትኛም ቦታ መድረስ የሚችለው እና የኛን ባህላችንን ማወቅ ሁሉም የራሱን ባህል ካወቀ መነሻውን ካወቀ መድረሻውን የሚያውቅበት ነገሮች ይኖራሉ ብዬ አምናለሁ። የራሱ ስያሜ ያለው ማሺ ቃሬ ከቺ ባሮ ይሄ ማለት ምን ማለት ነው? አንድ ላይ ተሰብስቦ ወጥ የሆነ ወጥ በሆነ አካሄድ ባህሉን ማክበር ማለት ነው። አሁን ሰዎች ከመስቀል ጋር ምናምን የሚያገናኝ ነገር አለ። ማሺ ቃሬ ከዮ ማሺ ማለት በብዙሃን ማለት ቃሬ ማለት ተያይዞ ማለት ነው። ስለዚህ የራሱ ትርጓሜ ያለውና ባህሉን ስናከብር ለየት ባለ ሁኔታ ነው እያከበርን ያለ ነውና ባህሉ የከፈቾ ባህል ቢሆንም እኮ ሁሉም ብሔር ብሔረሰብ ከፋ ውስጥ ያለው ማህበረሰብ እያንዳንዱ አካል አብሮ ከኛ ጋር የሚያከብሩት ምን ሳለ ማለት ይሄ ማለት ምንድነው? የእርስ በርስ መከባበርን ነው ማለት ነው። ብዙ ሆነን አንድ መሆናችንን አንዱ የአንዱን ባህል ማክበር የሚችልበት ስርዓትን ወይም ሁኔታን ያየንበት ነገር ነው ብዬ ነው የሚያስበው እና ከዚህ ባህል አባቶች እንደዚህ ልክ ሌላን ህፃናትን ያሳትፋሉ፣ ሴቶችን ያሳትፋሉ። አሁን እዚህና ህፃናት አሉ። ህፃናት ቀጣይ ነገ ሀገር ተረካቢ ነው። ያን ባህል የሚያስቀጥሉ ስለሆነ ከዚህ እየተማሩ እንዲሄድም የራሱን አስተዋጽኦ አለው ማለት ነው። ባህሉን ስናከብር ደግሞ በምን ሁኔታ የምናከብረው ለምሳሌ የሙዚቃ መሳሪያዎች አሉ፣ የተለያዩ ነገሮች አሉ። የድሮ ጋሻ አለ። እንዴት ጦርነትን አባቶቻችን እንዴት እንደሚከላከሉ ያን ለማሳየት ያለ በተለይ ትርኢትን ያከበርን ያለን። ለኔ ብዙ ለየት የሚያደርጉ ነገሮች አሉ። አንደኛው የህዳሴ ግድባችን መመረቅ፣ ሁለተኛው የንጉሳችን ዘውድ ወደ ቦታው መመለሱና ለእይታ መብቃቱ በጣም ደስ የሚል ነገር ነው። ታሪክ ቅርስ እንዳለን
ማሳየታችን። ሌላኛው ደስ የሚለው ነገር ምንድነው ለዩኔስኮ መሽቀሮ ባሮን ዩኔስኮ ላይ ለማስመዝገብ የሚደረገው ጥረት በይፋ እየታየ ያለ ነው። መላ ዓለም ሲከታተለው የነበረ ነው እና ያ ዩኔስኮ ላይ እንዲመዘገብ ትልቁን ድርሻ የሚወስደው እንደዚህ አይነት ሰፋ ያለ የበዓል አከባበር አካሄዱን ነው የሚያሳየውና እነዚህ ነገሮች በጣም ደስ ይላሉ። ለዩኔስኮ ምዝገባው ላይ ደግሞ ትልቅ አስተዋጽኦ ስላለው ያን ነገር አጠናክረን ለመቀጠል ፕሮሰሱን በደንብ እንዲሄድ ትልቅ እገዛ አለውና እነዚህ ነገሮች በጣም ለየት ያደርጋቸዋል። ሁሉም ህዝብ ተሰብስቦ ስታይ በጣም ለየት ያለ ነው። ሁሉም እንዳለ በባህል ልብሱ ነው የመጣው። የለበሱትም አንድነታቸውን በጣም ነው ደስ የሚለው። እኔ እንደ ወጣት እኔ ብቻም ሳልሆን ከኔ በታች ያሉትም ቢሆኑ በጣም በዝግጁነት በዘንድሮ የተነሳ በተለይ በዘንድሮ ለየት የሚያደርገው ወጣቱን ህዝቡን አንድነት ከማድረጉ አንፃር እንዴት አድርገን ይሄን ባህል እናስቀጥል የሚል ቁጭት ያደረበት ነው የዘንድሮ በዓል ብዬ ነው የሚያስበው። በዓሉ የንጉሳችን ዘውዱ በመምጣቱ ትልቁ ልዩ ያደርገናል። አንደኛው መሽቀሬ ባሮ በጣም ደስተኛ ሆነን የምናከብረው የንጉሳችን ዘውድ በመምጣቱ ደስተኛ ነው። ይሄ ለየት ያደርገናል። ሁለተኛ ደግሞ አባይ ግድብ በማለቁ ጭምር ሁለተኛ ደስታ ነው። ያም በማለት በጣም ደስተኛ ነኝ። ይሄ ለየት ያደርገናል ብዬ አስባለሁ። ከጊዜ ወደ ጊዜ እያደገ እየመጣ ነው። ብዙ ቅርሶች እየመጡ ነው። ብዙ ባህላዊ ትውፊቶችን ይዞ ዜጎችም እየመጡ ነው። ይሄ ደግሞ እያደገ መሄድ አለበት። ወደ ማህበረሰቡ መሰራጨት መቻል አለበት። አሁን እኛ ብዙ ሰዎች ያው እምነት ጋር ይገናኛል ብሎ የሚያስቡ ብዛት አሉ። ይሄ ባህልን ምንም በእምነት ጋር የሚያገናኘው ነገር የለም። እንደ የትኛውም በዓል እንደ የትኛውም ዜጋ እንደ የትኛውም ማህበረሰብ የሚከበር በዓል ነው። ንጉሱ ዘውድ በመምጣቱና የታላቁ የህዳሴያችን ግድብ በዛው ተያይዞ በመመረቁ በጣም ትልቅ ደስታ ነው የሚሰማን። በጣም ደስ ብሎናል። አንተም እንደማይው የባህል ልብስ ለብሰሃል። ትላንትናም እጅግ በደመቀ ሁኔታ በፌስቲቫልና በፓናል ውይይት እየተከበረ ነበር ማሽቃሮና ዛሬ ላይ እንግዲህ ቦንግ ሸምባቱ ላይ እያከበርን ነው የምንገኘው። ይህን በዓል ማክበራችን ለወጣቱ ትውልድ ባህልና እሴቱን ከማስተላለፍ አንጻር ምን ፋይዳ አለው ብለህ ታስባለህ? አደባባይ ላይ ወጥቶ እንዲህ በደመቀ ሁኔታ ማክበሩ ምን ፋይዳ አለው? በዓሉን አንድ ባህል ማክበር የራሱን ባህል በኢኮኖሚ በማህበራም የራሱን በሳይንሳዊ እድገትም የራሱን አስተዋጽኦ አለው። ባህል ስናሳድግ ሰዎች ያሉበት ሁኔታ ወይም ከየት ማህበረሰብ እንደ ሪኮግናይዝ ወይም የማሳወቅ ስራ ይሰራል ማለት ነው። ይሄን ባህሉን ማክበራችን ደግሞ ምንድነው ሰዎች እንዳይበታተኑ አንድ የመሆንን ነው እየተጣላ የሚታረቅበትም ነው አካሄዱ። ሌላ በተጨማሪ ምንድነው ትውልዱ ወደ ዘመናዊነት የሚለው ነገር ምንድነው ባህሉ እየለቀቀም ይሄድ ምንድነው አንዱ የካልቸራል ትራንዚሽን ነው ወይም የባህል ሽግግር የሚለው ሰዎች እንዳይረሱ የሚያደርግ ነውና እኛም ከዚህ ልክ ደግሞ ከአባቶች እየተቀበልን ያለውን የማስቀጠልም ግዴታ አለብን የሚል ሀሳብ ነው አለኝ። እነዚህ አይነት ባህሎች ደስ የሚሉ ነገሮች ናቸው። ወጣቶች ከስር መሰረቱ ከአባቶቻችን ከአያቶቻችን ተቀብለ ነው እኛም ማስኬድ ያለብን ቀሪ ትውልዶች አዲስ የሚመጡ ትውልዶች እነዚህም ባህሎች በደንብ አድርገው ይዘውት አይተውት ስርዓቱን ተከትሎት ለማክበር ትልቅ ፋይዳ አለው እና በነገራችን ላይ እነዚህ አይነት ባህሎችን አሁን ላይ ያሉ ትውልዶች በደንብ እየያዙት ነው። የራሴ የሚለው ስሜት ከውስጣቸው እየመጣ ስለሆነ ከየትኛውም በላይ ደግሞ አሁን ላይ የምታዩት ወጣቱና ህጻናቶች በደንብ የማክበር ስርዓቱን የመከተል ያለባበስ ስርዓቱን እያመጡት ስለሆነ በጣም ትልቅ አስተዋጽኦ አለው። በጣም ትልቅ ባህልን ከማስተላለፉም አልፎ ሰላምን ያሰፈነበት አንድነትን መለያየት ቀርቶ አንድነት የሆነበትና ለምሳሌ ቦንግ ከፋ ላይ የሚለየው የብዙ ብሔሮች ለምሳሌ ጫራ፣ ናኦ፣ ሜኒት ከፋ ራሱ ሆኖ አንድ ላይ ባህላቸውን የማስተዋወቅና አንድነትን የሰፈረበት ነው ብዬ በጣም ያምንበትና እንዲሁ ለቀጣይም እንዴት አድርገው በዚህ በተሻለ ሁኔታ ለማክበር ወጣቱም ሆነ ህብረተሰቡ ተነሳሽነትን ያሳደረበት ነው የትላንቱና የዛሬው። እኔ እንደውም ከበፊቱ በጣም ለየት ያደረገው ትላንት ፓናል ውይይት ላይም ነበርኩ፣ አደባባይም ላይ ነበርኩት። እንደዛ አይነት ባህላችን እንደዛ አይነት እሴት እንደሚያስደስተን ነገር አለን ብዬ ብዙ የማላውቀው ነገር ከትላንት ጀምረ ከፓናል ውይይቱ ጀምረ ከአደባባይ ወጥተን ዛሬም ከዛት የተነሳው እስከዚህ ቦታ መገኘት የጀመርኩበት ትላንት ከዚህ በፊት በደንብ እንደዛ ዲፕሊ ያልገባኝ ነገር ነበርና አሁን በጣም ደስተኛ ታሪካችን እንደዛ አይነት መሆንና በዓሉ በጣም የደመመና ለሌሎች ሁሉ አርአያ እንደሚሆንና ቀጣይነት ያለው ከዚህ የበለጠ ትውልዱ ወጣቱ እንደሚሰራ ተስፋ አደርጋለሁ ብዬ ነው የማስበው። የአደባባይ በዓል ነው፣ የካርኒቫል በዓል ነው። ስለዚህ ከዚህ ብዙ ትውልድ ይማራል። እኔ
እኔ እዚህ አመት ብዙ ነገር የተማርኩ ነው። መማር ብቻ ማለት ረጅም አመት ሳንገናኝ ሳንተዋወቅ የቆያቸው ጓደኞችን ዛሬ እያገኘኋቸው በጣም ደስ ይላል። በጣም ደስ እያለን ነው። ብዙ የምናያቸው የብሔር ብሔረሰቦች የመጣሉ እንዳጋጣሚ ክልላችን ብዙ ብሔር ብሔረሰብን የያዘ ነውና እዛ ላይ የተለያዩ ባህሎች ትርኢቶች እየታዩ ነበርና በሚገርም ሁኔታ የፈረስ ግልቢያዎች አሉ። ሁሉም ባህሉ ብዙ ባህሎችን አይተናል። እሱ ነገር ለየት ያደርገዋልና ወጣቱ የቱ ብሔር ከየት ነው ያለው ካለባበስ ጭምር ከቋንቋ ጭምር ከባህል አጨፋፈራቸው ጭምር እጅግ በጣም ጥሩ ነው። ሁሉም ሰው በስራም በተለያየ ነገርም የተለያየ አካባቢ ተበትኖ በተለያየ ሁኔታ ውስጥ የሚኖር ሰው ፍጹም ሰዎችን ያገናኛል ብዬ ነው የማስበው። ይህንን በዓል በማስመልከትም ከተለያየ ሀገር ከተለያየ ቦታ ብዙ ሰዎች ይሰባሰባሉ። እኛም ቢሆን ያው ዛሬ ያው ከጊምቦ ድረስ እዚህ ቦታ ላይ ተነስተን መተን ለማክበር የበቃ ነው። ያው ያሰባሰበን መሽቀሮ በመኖሩ ነው። ይሄ ቦታ ይሄ ባህል ይሄ ነገር መኖሩ ስለሆነ እጅግ በጣም ትልቅ ፋይዳ አለው ብዬ ነው የማስበው። ይሄ በዓል ወጣቱ ትውልድ ሀገር ተረካቢ ነው። ይህም ባህል ተረክቦ ለሚመጣው ትውልድ የማስተላለፍ ኃላፊነት አለበትና አንተ እንደ ወጣት ምን ለመስራት አስባል? ምን መሰራት አለበት ብለህ ታስባለህ? አው በቃ እኔ ከእንደ በፊቱ ውጪ ተመልካች ሰው መሆን ሳይሆን በዓሉ የኔም በመሆኑ ካሁን በኋላ የበለጠ ከበፊቱ አሁን የበለጠ ነገር ከወጣቱ ጋር ትብብር በማድረግ ለመስራት ቀጣይ ከዚህ የበለጠ በዩኒስኮ እስከሚታወቅ ድረስ ለማሳወቅ ባህላችን ለማሳወቅ ያን ጥረት አደርጋለሁ። በኔ በኩል ወጣቱም ይሄን እንዲረዳና እንዲያውቅ ይሄንን እላለሁ። አሁን ይሄ የተጀመረው ግን ማስቀጠል ነው። ይሄን ለምሳሌ ባህሉን ሲካብ ለምን ይሄን ባህል ቦንጋ ሸምበቶ ለመተምናከብ የራሱን ስያሜ አለው። ድሮ አባቶቻችን የስልጣን ሽግግር የሚያደርጉበት ስርዓትም ነው። አሁን በኢኮኖሚ በማህበራዊ ፋይዳ ምንድነው የሚለው ነገር ምንድነው በጥናታዊ ጽሁፍ የተገናኘ ባህሉን ስናከብር ለምንድነው ይሄን ባህል የምናከብረው የሚለው ነገር ለወጣቶች ከማስረዳት ከነ የሚጠበቃል ከሌላ አካላት የሚጠበቃልና ይሄን በሰፊው እውቀት አዘል የሆነ አሁን የተጀማመሩ ነገሮች አሉ። ይሄን ባህል ለምሳሌ አሁን እንደ ዩኒቨርሲቲ ከፍተኛ ቋንቋ እየተሰጠ ነው ያለው። እዛ ውስጥ የሚካተትበት ነገር ይኖራል። ከታች ደግሞ ልጆች ከፍተኛ ቋንቋ ይማራሉ። እዛ ውስጥ ደግሞ ምንድነው የከፋ ባህል ምን ይመስላል የሚለው ከታች የተማሩ ማምጣት አለባቸው ነው። ሁሉም ባለበት በትምህርቱም በግብርናውም እዛው እያካተተ የሚነድ ከሆነ ወጣቱ ያን ባህል ይዞ ቀጣይ ለትውልድ የሚያስተላልፉ ነገር አካሄድ ይኖራል ብዬ ነው የሚያስበው። እሺ እጅግ አድርጌ አመሰግናለሁ። መልካም በዓል ይሁንልህ። እናመሰግናለን። እንደ ወጣትም እንደ አካባቢ ተወላጅም እንደ ፋሽን ዲዛይነር ባለሙያነቴ በጣም ብዙ ነገሮች አስተያየት መስጠት ፈልጋለሁ። አንደኛ የባህል ልብሳችንን በነቂስ መልበስ አለብን። በአካባቢያችን ብቻ ሳይሆን በዓለም ደረጃ ተዋውቆ ተፈላጊነቱ ገበያው ደርቶ መልበስ አለባቸው። እንደዚሁ ወቅታዊ ብቻ ሳይሆን በየፕሮግራማችን አሳምረንና ውብ አድርገነው እየለበስን ማስተዋወቅ አለብን ብዬ አምናለሁ። ሌላኛው ሁላችንም የየራሳችን የአቅማችንን ያህል እያዘጋጀን መልበስ አለብን። እኔ በሙያዬ ይሄን ካልኩት፣ ሌሎችም ደግሞ በተመሳሳይ የተለያዩ ሙያዎች ላይ ያሉ ሰዎች አሉ። የከፋን ባህል ስርዓቱን ያለን ሀብትን በስፋት ማስተዋወቅ አለብን። ከአምናው ዛሬ ዘንድሮ ደግሞ ይለያል። ቀጣይም ደግሞ ለየት ባለ መልኩ እንደምናከብር ተስፋ አለኝ። አንድ ባህል እንግዲህ ከትውልድ ወደ ትውልድ የሚሸጋገረው ሲሸጋገር ደግሞ አንደኛ የሀገር ሽማግሌዎች አሉ፣ ምሁራኖች አሉ፣ እንዲሁም ዜጎች አሉ። አንዱ ከአንዱ እያየ ይማራል እና በዚህ ልክ እየተወራረሰ እያደገ ነው የሚሄደው። ዩኒስኮ እስከመዘግብ ድረስ አብረን እንሰራለን። እኛ ደግሞ የምንሰራው ለማስመዝገብ ብቻ አይደለም፣ ባህላችን እንዲያድግ ነው። ትላንትና ይሄ ባህል በጣም ተደብቆ ረጅም ዓመት ቆይቷል። ስለዚህ ይሄኛው እያበበ እያደገ መስፋት አለበት። እኔ ያው እንደ ወጣት አጋጣሚ ነው የምሰራውም ሴቶችና ህጻናት ላይ ነው፣ ወጣት ዘርፍ ነው። ያው ወጣቶች ንቃት አለባቸው በብዙ መንገድ ብዬ የማስበው ባህሎችን ከትላልቆችም ሆነ ጥሩ ጥሩ ቦታዎች ላይ በማዳበር ጥሩ ጥሩ አመለካከቶችን በመቀበል በሚዲያውም ሆነ በየትኛውም አጋጣሚ ወጣቶች እውቀታቸውን ከጥሩ መንገድ ከጥሩ ብሎ በማዋል ባህሎቻችንን እያወቅን እንድንሄድ እና አሁንም ተሳታፊነቱ እጅግ በጣም በጎላ ሁኔታ ነው። በሚዲያዎችም እናያቻሉና ወጣቱ እጅግ በጣም ማለቴ በዚህ ከቀጠለ በጣም ጥሩ ነው ብዬ ነው የምወስደው። ያው ይህን ባህል ወደ ጄኔሬሽን ከትውልድ ወደ ትውልድ ለማስተላለፍ በአቅሜ አልባሳቶችን በከፍቾ አልባሳትን በማዘጋጀት ወይም የተዘጋጀውን በመግዛት ሌላውም ጀስት እንደዛውም እየለበሰ እንዲያከብር የበኩሌን አረጋለሁኝ።
እንደ ከፍቾም ደግሞ የምግብ ስርዓቶችን ለብቻው ራሱን አስችሎ የሚሄድበት ሂደቶች አሉ። እነሱንም እኔም ጭምር ከታችም የሚመጣ ሰው እያወቀ የሚሄድበትን እንዴት እንደምዘጋጅና ከምን እንደምቀርብ ያንንም የኛ ባህል መሆኑን የምንለዩባቸው ነገሮችን የምንወስድበት ነው የሚሆነው። በተጨማሪም ደግሞ እንደኛ ሀገር ወይም እንደ ከፍቾ እንደ ባህልም መውሰድ አለብን ብዬ ማስቦ ከፋ ቡና መገኛ ከመሆኑ አኳያ ሁሉም ያው ቡና አምራች መሆን እንዳለበት ነው። አሁን ኤክስፖርት ጥሩ ገቢ የሚያስገኘው በኢትዮጵያ ደረጃ ኤክስፖርት የምናደርጋቸው ነገሮች አንዱ ቡና ከመሆኑ አኳያ ሁሉም በባለቤትነት ለማምረት ምቹ የሆኑ አካባቢዎች ላይ ሁሉም እያመረተ የሚሄድበትና በዛም መገኛ እንደሆነንም በምርትም ታዋቂ እንደምንሆን ተስፋ ለማድረግ የራስን ጥረት አደርጋለሁ። ሁሉም ሰው ያው የራሱ የሆነ ባህል የራሱ ማንነት አለው ብዬ አስባለሁ። በመጀመሪያ ግን ምንድነው ያው ስንኖር ያው ማንነታችንን ባህላችንን ማጎልበት ያው እንደ ዜጋም ያው የሚያስፈልጋል ብዬ አስባለሁ። ከዛም በተጨማሪ ደግሞ ይህ የከፋ ህዝብ እጅግ በጣም በብዙ ነገር የተካነ ብዙ ሀብቶች ያሉት እጅግ በጣም የሚያምር መልክዓ ምድር ያለው ፍጹም የተለየ ቦታ ነው ብዬም ስለማምን ይህ ትውልድ ለቀጣይ ትውልድ ያው ያለውን ነገር ባህሉንም አለባበሱንም አመጋገቡንም ሁሉንም ነገር ማስተላለፍ አለበት። እንዲሁም በሄደበት ሁሉ ፕሮሞት ማድረግ አለበት ብዬ አስባለሁ። ያው እኔም የዛ አካል ለመሆን እሞክራለሁ። እንደ ኢትዮጵያ ብዙ ቋንቋዎች አሉ፣ ብዙ ባህላቶች አሉ። የኛ ባህሉ ወደ ኋላ ሲመለስ የነበረው ዛሬ እስኪ ዓለም ፌስቡክ ገጽ ሁሉ ትናንት ወደ ጀምሮ 10 ቀን ቀረ፣ 5 ቀን ቀረ፣ 4 ቀን ቀረ፣ 2 ቀን ቀረ እንገናኝ ቦንጋ ሻምበቶ ያለ ዛሬ የተገናኘ ነው። በጣም ደስተኞች ነን። ቀጣይ ላይም የቀረው ነገር ብዙ የቀረው ነገሮች አሉ። ግንዛቤ ማስጨበጥ ያስፈልጋል። ለሁሉም ለትውልድ እንዲደርስ በጣም ይፈልጋለሁ ማለት ነው። ክቡራትና ክቡራን ተመልካቾቻችን እንግዲህ በቦንጌ ሻምበቶ ከወጣቶች ጋር የነበረን ቆይታ እስካሁን የተከታተላችሁትን ይመስል ነበረ። ፕሮግራሙን በመምራት ቤቴ ለመምሩ አብሬያችሁ ቆይታን አድርጌያለሁ። በካሜራው በኩል በላቸው ባሮ እንዲሁም ከሌሎች የስቱዲዮ ባለሙያዎች ጋር በመሆን ነበር ወደ እናንተ ፕሮግራሙን ስናደርስ የነበረው። በያላችሁበት መልካም በዓል ይሁንላችሁ። Yere mullo imba, echi tache chire mochi.